በዚህ ዘመን በጣም ፓወርፉል የሚባል ክህሎት ምንድነው ተብዬ ብጠይቅ ኮሚኒኬሽን እንደምሉ ሁላችሁም ታውቃላችሁ ብዬ አስባለሁ። ኮሚኒኬት ማድረግ ማለት ከሰዎች ጋር የምንፈልገውን ኢንፎርሜሽን እኛ እንደፈለግነው፣ እኛ እንዳሰብነው፣ እኛ እንደተረጎምነው ሰዎች ጋር ማድረስ፣ ሰዎችም እኛን ሲያወሩን እነሱ ሊነግሩን እንደፈለጉን መረዳት ነው፣ እንደኛ ፍላጎት ሳይሆን። ከዛ በተረፈ ቻናሉን ሰብስክራይብ አድርጉ። ቱ ዌይ ነው ማለት ሁለት ዌይ ነው ኮሚኒኬሽን። ኮሚኒኬት ማድረግ የምትፈልጉ ከሆነ ግዴታ መርሳት የሌለባችሁ ፖይንቶችን ነው የምናወራው። 5 ናቸው እኔ ያስኳቸው፣ ብዙ ሊሆኑ ይችላሉ፣ ግን ነሰሰርሊ እነዚህ ነገሮች የተረዳና እነዚህ ነገሮች ላይ የሰራ ሰው ከማንም ሰው ጋር ኢሞሽናሊ ኢንተለጀንት ሆኖ በደንብ አንደርስታንድ አድርጎ ማድረግ ይችላል ማለት ነው። ሊስን ማስታወሻ ያዙ፣ በደንብ እንድታዳምጡ ይፈልጋል። የመጀመሪያው ብዙ ቦታ ሰምታችሁት ሊሆን ይችላል። እንግዲህ ሰዎች የነገርናቸውን ሳይሆን ፊል እንዲያደርጉ ያደረግናቸውን ነው የሚያስታውሱት። ምክንያቱም ኢሞሽን ወይም ስሜት ሞር ሜሞሪ ወይ ትውስታ የመሆን ቻንስ አለው ከንግግር በላይ። ከሰዎች ጋር ኮሚኒኬት ስታደርጉ ሰዎች ጭንቅላት ውስጥ የሚቀረው ኢሞሽኑ ነው። ፊል እንዲያደርጉ ያደረጋችኋቸው ነው የሚቀረው ከምን በላይ ካወራችሁት ንግግር በላይ። ምናልባት ኤሌመንተሪ ሄዳችሁ አስተማሪዎቻችሁን አስታውሱ ብላችሁ የምታስታውሱት ያሉትን ነገር ሳይሆን በሰዓቱ እናንተን ፊል እንድታደርጉት ያደረጓችሁ የነበረው ነው። የሚሰድባችሁ የሚቀጠቅጣችሁ አስተማሪ፣ ዲስፔክት የሚያደርጋችሁ አስተማሪም ከሆነ ልክ እንደዛው አይደለም። በጣም በጥሩ ሞቲቬት የሚያደርጋችሁ አይደለም እንድትሰሩ የሚያደርጋችሁ የሚያበረታታችሁ ከሆነ እንደዛው። ስለዚህ ሰው ኢሞሽንን የተሻለ ይዛል ከቨርባል ወይም ከቋንቋ ስኪሉ በላይ። እዚህ እያንዳንዱ የምታወራው ነገር ሰው ላይ ሀው እነሱ ውስጥ የሚፈጥረውን ፊሊንግ አንደርስታንድ ማድረግ ያስፈልጋል። ስፔሻሊ ከነዛ ሰዎች ጋር ጤናማ የሆነ ግንኙነት መመስረት የምትፈልግ ከሆነ በአብዛኛው ነው አሁን እያልኩ ያለሁት። ይህንን ስል የሰው ልጅ ህይወት ፐርፌክት ሊሆን አይችልም። በዛ አሰምሽን ውስጥ የምትኖሩ ሰዎች ትንሽ አደገኛ ነው። ግን በአብዛኛው ላይ ኦቨርኦል፣ ምክንያቱም እንዳልኩት እኔ ብዙ ጊዜ ቁጭ ብለን ስናወራ የምለው ነገር አለ። አሁን እግዚአብሔር ፊት እንደው ብንሄድ ኃጢአት ያልሰራ ሰው ይኖራል፣ ስለዚህ ማን ነው አሁን ገነት የሚገባው ምናምን የሚል ጥያቄ ጠይቃቸው አታውቁም? እንደዛ ጠይቃለሁ። እና እኔ የሚመስለኝ በእኔ አመለካከት ጥሩና መጥፎ ስራ ተመዝኖ የሚበልጠው ይመስለኛል የሚያገኘው እንጂ ማን ክፉ ባይሆን ማን ጥፋት የሌለበት ይኖራል። አንዳችንም አንተርፍማ። ስለዚህ የሚመስለኝ በአብዛኛው ያረከው ነገር ነው ነፃ የሚያወጣ። እንደውም አንድ ሰው ምን ሲል ሰማው፣ ሰው ውስጥ 2 ተኩላ አለ ማን ያሸንፋል? ለምን ሰው ውስጥ 2 ተኩላ አለ ክፉና ደግ፣ ማን ያሸንፋል ሲባል የበለጠ የበላው። ስለዚህ የበለጠ ያረጋችሁት ነው ማንነታችሁን የሚወስነው ነው። ኤኒዌይስ ልል የፈለኩት ሰዎች ጋር ኮሚኒኬት ስታደርጉ በደንብ ስቶሪ ለመጨመር ሞክሩ። ኢሞሽንን ለመግዛት ሞክሩ። ኢሞሽንን ለመያዝ መሞከር አለባችሁ። ምክንያቱም ሰዎች የሚያስታውሱት ኢሞሽኑን እንጂ የእናንተን ወሬ አይደለም። ንግግራችሁ ውስጥ የሚሆን ሰርቪሳችሁ ውስጥ የሚሆን ፕሮዳክታችሁ ውስጥ የሚሆን የትኛው ውስጥም እናንተ ያገለገላችኋቸውን ነው የሚያስታውሱት። ከምን በላይ ከቃላት አሰካካችሁ ከማማሩ በላይ ምናምን አይደለም። ምናልባት ፓርላማ ላይ እኮ የመለስ ቀልድ በጣም ይታወሳል ከንግግሮቹ በላይ አለ። ለምን ከኢሞሽን ጋር የተገናኘ ነገር መርሳት ከባድ ነው። መልእክቱን በደንብ ይዘው ነው የምትሄደው። ስለዚህ ድርቅ ከማለት ኮሚኒኬሽን ላይ በተቻለ መጠን ኢሞሽናል ኢንቮልቭ የሚያደርግ ነገር ቢሆን ሰዎች በደንብ አድርገው ያስታውሷቸዋል። መታወስ ማለት ደግሞ ትልቅ ዋጋ የምንከፍልልን ነገር አለ። ሰዎች ፕሮሞሽን የሚሰሩት እኮ ለመታወስ አይደል? አይምሮ ውስጥ እንድትቀር እኮ የማይከፍሉት ብር የለም። የተለያየ ቻሪቲ ላይ የምታያቸው የተለያየ መኪና ሲሰጡ የምታያቸው እኮ ኢሞሽናል ነገር ከተሰራ አይረሳም። ተረዳኸኝ? ሰው ጭንቅላት ውስጥ ይቀራል። በደንብ ምን አረክ ማለት ነው? ኮሚኒኬት አረክ ማለት ነው። ሁለተኛው የምታወራውን ሰው ማወቅ ያስፈልጋል። እንግዲህ ኮሚኒኬት እያደረክ ከሆነ ለአንተ አይደለም ማለት ለሰው ኤክስተርናል ሰው ያስፈልጋል። ኤክስተርናል ሰው የምታወራ ደግሞ ከሆነ ለራስህ ሳይሆን ማውራት ያለብህ ለዛ ሰው ነው። ለምታወራው ሰው ደግሞ ስለምታወራለት ሰው ደግሞ በቂ ምን ያስፈልጋል? ኢንፎርሜሽን እና ኔቸሩን ማወቅ ያስፈልጋል። አሁን ብዙዎቻችን ችግር ለኛ የሚመቸን ለሰዎች ይመቻል የሚል ኤክስፔክቴሽን አለን። ለኛ ደስ የሚለን ወይም እኛ ዋው ያልነው ተምኔል ሰዎች ይወዱታል ብለን ኤክስፔክት እናደርጋለን። ወይም እኛ በጣም ዛሬ የሰራሁት ቪዲዮ የምንለው ግዴታ ሰዎች የሚወዱት ይመስላል። ግን እንደዛ አይደለም። የሰው ልጅ ነገርን የሚያየው እንደ ራሱ መነጽር ነው፣ እንደ ራሱ እንደመጣበት ኢንቫይሮንመንት ነው። ሴቶችን ስታወራ የሚያዳምጡበት መንገድ አለ። ወንዶችን ስታወራ፣ ህፃናትን፣ ሽማግሌን፣ ሁሉንም ሰው ስታወራ እንደ ራሳቸው እንጂ የሚሰሙ እንዳንተ አይደለም። ለምሳሌ እኛ ደግሞ ዜና ምናምን አይመቸን የኛን ቋንቋ ስለማይናገር ነው አይደል? የኛን ፍላጎት የሚገልጽ ነገር ስለምናጣበት ነው። ኦፍ ኮርስ በዛ ሰርክል ውስጥ ላለ ሰው የሚጠቅም ኢንፎርሜሽን ሊሆን ይችላል። ግን አንድ ወጣት ወይ ዝንቅ ድሮ ትዝ የሚለኝ ወይ ዝንቅ ወይ ምናምን ሲደርስ ነው የምንመጣው። ዜና ላይ ብዙ ኢንቮልቭ አናደርግም። ለምን ሲባል እኛን የሚመለከት ነው ብለን ስለማናምን፣ እኔ መስማት በምፈልገው ወይ ስላልሆነ ማለት ነው። ሶ ቤዚካሊ ስለምናወራው ሰው ማወቅ በጣም ነው የሚጠቅመው። የህፃናት ፕሮግራም እየሰራ ሱፍ አድርገህ ኮስተር ብለህ እንደዚህ ብትል የሚሰማ የለም። ለምን? ህፃናት በዛ መልኩ ሊያዩ አይችሉም። ህፃናት ሞር ኢማጂነሪ ናቸው። ኢማጂን የሚደረግ ነገር ነው የሚመቻቸው። ሁለተኛ ሴቶችን ሞቲቬት በምታደርግበት ወይ ደግሞ ሴቶችን ኢንፎርሜሽን በምትገልጽበት ወይ ለወንዶች ልትገልጽ አትችልም። ጠላት ነው የምትሆነው። ሴቶችን ደግሞ ለሴቶች በሰራው ቪዲዮ ደግሞ ወንዶች ደስተኛ ሊሆኑ አይችሉም። ለምን? መልእክቱ ለነሱ አይደለም። ፐርሰፕሽን የሚባለው ነገር፣ እይታ የሚባለው ነገር ልክ እንደ መነጽር ነው። የምትናገረውን የምታወጣውን ነገር ፊልተር ያደርጋል። በመነጽር በማለት ዲክሽነሪ፣ በሰውየውና በባለቤቱ ዲክሽነሪ። ስለዚህ ዲክሽነሪውን አንደርስታንድ ማድረግ ያስፈልጋል ማለት ነው። ተረዳኸኝ? ዲክሽነሪውን በደንብ አንደርስታንድ፣ አዘርዋይዝ ዩል ፔይ ዘ ፕራይስ። ሰዎች ምንም ያክል ብትጥር ምንም ያክል ብትለፋ ቫልዩ አያረጉትም። በነገራችን ላይ የሰዎችን ኔቸር አንደርስታንድ ማድረግ ለኮሚኒኬሽን በጣም ወሳኝ ነው። ስፔሻሊ ዋን ዌይ ኮሚኒኬሽን እንዲያዳምጡ ከፈለክ
አይደል? ኢንፍሉዌንስ ማድረግ ከፈለግ ማኒፑሌት ማድረግ ከፈለግ በጣም ኢምፖርታንት ዚስ ዴይስ ሶሻል ሚዲያ ላይ እሱን ትሪክ ስላወቁ ነው በጣም ብዙ ሰዎች አድቫንቴጅ እየተጠቀሙ ያሉት አይደል? ሰው ምን ይፈልጋል አውቀውታል። የቲክቶክ ፒፕል ወይም ቲክቶክ ላይ ያለ ህዝብ ምን ይፈልገው? ጭቅጭቅ፣ አሉባልታ፣ የሰው ሚስጥር፣ የሰው ቅሌት፣ የሰው ውርደት በጣም ነው የሚመቸው አይደል? ቪዲዮቹን አይተህ ታውቃለህ? እንደዚህ አይነት ቪዲዮዎች ላይቭን አይተሃል? 10,000 ሰው ነው ቁጭ የሚለው። ስለዚህ ያ ነገር ያ ሰው ይወዳል ስላሉ ኮንቲኒየስሊ ፊድ የሚያደርጉት ባልና ሚስት እንኳን እንደተጣላ አክት ማድረግ ጀምሯል። አሁን እንዲታይ ሚስትየው በዚህ ጋር ተወጣች እንዲያርገኝ ይላል። ከዛ ግን አልተጣሉም። ኮስ ሜኪንግ ማኒ ለምን ሰዎች ምን መስማት እንደሚፈልጉ በደንብ ስለተረዱ ነው። አንድ ደግሞ በጣም ጎበዝ ኮሚኒኬተር መሆን የሚፈልግ ሰው ይሄንን በፖዚቲቭ መጠቀም አለበት። የሽያጭ ሰራተኛ ልትሆን ትችላለህ። ስለ ባው ዩ ስለአንተ አይደለም ጉዳዩ፣ ስለማን ነው? ስለ ገዢው ነው። ስለዚህ ስለ ራስህ እንትን ከሆነ የምታወራው ሰውየው ምንም አጠቅመውም፣ አይፈልግህም። ሶ ቤዚካሊ የሰውየውን የገዢውን ቋንቋ ነው ማውራት ያለብህ ማለት ነው። ሪል ስቴት ላይ ያሉ ሰዎች አሉ፣ የተለያየ ቦታ የሚሰራሉ። they make it about themselves የእነሱን ህይወት ስለመቀየር። እኔ አንድ ሰውዬ ፖይንቴ መጠቀም እንጂ እነሱን መጥቀም አይደለም። you have to know that። ስለዚህ የኔን ቋንቋ ነው ማውራት ያለብህ። ረዳኝ። እኔ መስማት የምፈልገውን ነው ማውራት ያለብህ። እኔ ገዢ መስማት እንደሚፈልገው ነው ማውራት ያለብህ፣ አንተ ለመሸጥ እንደምትፈልገው ሳይሆን። ሶ ቤዚካሊ ይሄንን የተረዱ ሰዎች ኦፍ ኮርስ በደንብ ሲሰሩት አለ አይደል? በደንብ ሶ ባይ ዘ ዌይ በተወሰነ መልኩ ኮሚኒኬሽን የተወሰነ ማኒፑሌሽን አለው፣ ጤናማ የሆነ ማኒፑሌሽን አይደል? ምክንያቱም የሆነ ሰው ወደ አንተ ሀሳብ እንዲመጣ አይደል ዓላማው። የፖለቲካል አይዲያን ብትሸጥ፣ ሶሻል ሚዲያ ላይ ያለህን ሀሳብ ብትሸጥ፣ እኔ አሁን የማወራውን ሀሳብ ብትሸጥ፣ አፍተር ኦል አይዲያን ባይ እንዲያደርጉትና እንዲገዙት ነው። ሶ እንዲገዙ ደግሞ ከፈለግ የሚያዳምጥህን ሰው ባህሪና ሜንታሊቲ ማወቅ አለብህ። ብዙ ሰዎች ተነስተው በጣም ስለ ችግር በረሃብ መቆራቆዛቸው አይደል፣ ስራ ማጣታቸው፣ ድንጋይ ለማድራቸው ምናምን ሶሻል ሚዲያ በደንብ በሚነግሩ አብዛኛው ሰው ያሳልፍበት ኢሞሽን ስለሆነ ሼር ስለሚያደርገው እኮ ያን ታሪክ አይደል። ስለዚህ ግዴታ ያን ስቶሪ ሲጨምሩ ሰዎች በደንብ ኢንጌጅ ያደርጋሉ። ተረዳኝ። ከዛ ምኞታቸውም ደግሞ አለ ብልጭልጭ ነገር ስታሳያቸው ስኬትን ምናምን አይደል፣ መኪና ቤት ምናምን ስታሳይ በዛው ልክ ደግሞ ያ ምኞታቸው ስለሆነ ፍላጎቱ ስለሆነ ወጣት አይደል ኢዚ መኒ ስለሚወድ ፑሽ ያደርጋል በዛ ዳይሬክሽን። ሶስተኛ ኢንቴንሽን ክሬትስ ሚኒንግ። ባይ ዘ ዌይ ኢንቴንሽንህ ነው ሚኒንግ ክሬት የሚያደርገው ኮሚኒኬሽን ላይ የተነሳህበት አላማ። ምክንያቱም ኢነርጂ በጣም ፓወርፉል ነው። የተነሳህበት ኢንቴንሽን በአንድም በሌላም መንገድ እነሱን ማጥቃት፣ እነሱን ማጭበርበር፣ እነሱን መዋሸት፣ እነሱን ማኒፕሌት ማድረግ ከሆነ ኮሚኒኬሽን የሆነ ሰዓት ብሬክ ያደርጋል። ለምሳሌ በጣም ሊሸጥልህ ያሰበ ሰው በጣም ሲንቀሸቀሽ እቃውን ራሱ ብትፈልገው አትፈራ አይደል? ለምን ካልከኝ ከኔ በላይ ማይጠቀማል ያ ሰውዬ ብለህ ስለምናስብ። ሶ ኮሚኒኬሽን በጣም ራሳችሁ ማየት ያለባችሁ ፒውር ኢንቴንሽን ይኖራችሁ፣ ክሊር ኢንቴንሽን ስለምታወሩት ነገር ክሊር ማለት ጤናማ ሀሳብ ማለት ነው። ተረዳኝ። ለምሳሌ አንድ ሴት አምጥተህ እዚህ ጋር የውሸቱን ንስት ሚላትና የእውነቱን ንስት ሚል ሰው አንድ አይደለም የሚፈጥርባት ኢነርጂ። ምናልባት ኤክስትሪምሊ ቢያዝድ ሆና ካልሆነ። በነገራችን ላይ እዚህ ጋር መናገር ካለብኝ አንዳንዴ ሰዎች አውቀው ነው የሚሸወዱት። እሺ ተሸውደው አይደለም፣ ፈልገን መሸወድ የምንፈልግበት ቦታ አለ። ለምሳሌ ወንድ ልጅ ሴቷ ቆንጆ ከሆነች እንደማትወደው ቢያውቅ እንኳን የሆነ ጥቅም ፈልጋ እንደሆነ እያወቀ አብሯት ሊሆን ይችላል። ለምን? አውቆ መሸወድ ይባላል። በቃ አፍተር ኦል ያንን ነገር ማጣት አልፈልግም ከሷ የሚያገኘው። ሴትም እንደሚያዋሻት ቺት እንደሚያደርግበት ታውቃለች፣ ተሸውዳ አይደለም። ኢንቴንሽኑ ምላሱ የእውነቱን እንዳልሆነ በደንብ ነው የምታውቀው። ኢነርጂዋ እኮ ይነግራታል፣ ግን ማመን አትፈልግም። ለምን? እግረ መንገዷን እየተጠቀመች ያለችው ነገር አለ ማለት ነው። አይፎን 17 ሊሆን ይችላል፣ ቫኬሽኑ ሊሆን ይችላል የሆነ ነገር። ስለዚህ እኔ አሁን ሁሉም ሰው ተሸውዶ ነው የሚል አመለካከት የለኝም ካለኝ ኤክስፒሪየንስ። ፈልገን መሸወድ ግን ይቻላል። ተረዳችሁኝ? ሶ ለሌ የፈለግኩት ኢነርጂና ኢንቴንሽን ያስታውቃል። ኢንቴንሽን ኢቪል ከሆነ ኢንቴንሽን ኔጌቲቭ ከሆነ ሰው ያነባዋል። አንዳንዴ የሆነ ቪዲዮ ላይ ማለት ነው የሆነ ነገር አይተህ ኢንቴንሽን ኮሜንት ስገባ አንተ ያሰብከውን ሰው አስቦት አታይ እንዲህ መደዳውን እንደዛ። ኢንቴንሽን በጣም ነው የሚናገረው። የተነሳበት ኮሚኒኬሽን ላይ ክሊር እና ጤናማ ኢንቴንሽን ቢቻል ሰባው ሄልፒንግ ፒፕል ነው መሆን ያለበት። እዛ አጀንዳ ሙሉ ለሙሉ መሆን ያለበት ሰዎችን ማገዝ፣ መለወጥ፣ መጥቀም፣ ማሻሻል፣ መርዳት ምናምን ነው ያለበት። እሱን ስታደርግ ባይ ዲፎልት ሰዎች ይከፍሏል ገንዘብም ከሆነ ሀሳቡ። ግን if you make it about yourself about changing your life ምናምን ከሆነ ግን ወይም እቺ ሴቷ እንዴት ማድረግ፣ ማስጨበርበር፣ አብሮ መተኛት ብቻ በተለያየ መንገድ ብላችሁ አስቡት። ኮሚኒኬሽን ሰው የሚያገናኘው ከዴቲንግ ጋር ከገንዘብ ጋር ምናምን ስለሆነ ውጤታማ መሆን ስለሚፈልግ ወጣት አጥተው ኢንቴንሽን በጣም ጤናማ መሆን አለበት። አለበለዚያ ሰዎች ፐርሲቭ ያደርጉታል ኔጌቲቭ ኢንቴንሽን ይዘን በተነሳ። ስለዚህ አይሰሙህም፣ ከዛ አያዳምጡም። ቢያዳምጡህም አክቹሊ የምትፈልገውን ኢንድ ወይም አውትፑት አታገኙም። ለትችት ነው ያዳምጡ። ስለዚህ ኮሚኒኬት ስታደርጉ ኢንቴንሽናችሁ ጤናማ ነው አይደል? አንዳንድ ሰው ሊያታለል ሄዶ ስላልተታለለችለት የሚናደድ ሰው አለ። ወይም ልታታለል ልትበላው ሄዳ ስላልተሸወደ የሚናደዱ ሰዎች አሉ። ወይም ኮሚኒኬሽናቸው ወርክ ስላላደረገ ትክክል። ስለዚህ ምናልባት አንዳንዴ ስትሸውዱ በጣም ስማርት ሆናችሁ ሳይሆን ሰው ቪክቲም መሆን ስለሚወድ ነው። አላወቅኩም ብሎ ቢጠቀም አይሻለው? አውቆ እንዴት ታደርጋለህ ከሚባል አንዳንዴ ምን ይባላል መስላሉ። አንዳንድ ሰዎች ማጥፋት ሲፈልጉ በመጠጥ ያሳብባሉ። እያወቀ ነው ያደረገው ከተባለ ደስ አይለውም፣ ግን ያውቃል ጥፋት እንደሆነ። ስለዚህ በመጠጥ ያሳባል። ሞቅ ብሎ ይነበረ እንደዚህ ብሎ ይነበረ ብላል። ሶ ምን ልነው ጀነራሊ ሌላ የፈለኩት ኢንቴንሽን በጣም ነው የሚናገረው ለሚያስተውል ሰው። ጤናማ ኢንቴንሽን ያለው ሰው ከኢነርጂው ስለሚያስታውቅ። ስለዚህ ኮሚኒኬሽን ላይ ቤስት ኮሚኒኬተር መሆን ትፈልጉ ከሆነ እንደው ጤናማ አቲቲዩድ እና ክሊር ኢንቴንሽን ይዛችሁ ሄዱ ሰዎች ጋር አይደለም።
ስራ ለመቀጠር ስትሄድ 2 ወር ሰርተህ ላሽ ልትለው ከሆነ ሄድከው ሙሉ ስራው ላይ አታገኘውም። ስራው ይናገራል። ኢንቴንሽን ብልጥ ነህ አንተ። አሁን ጊዜ ማሳለፍ ነው የፈለግከው፣ ያችን ችግር ጊዜ ይናገራል። ኢነርጂ ኮሚኒኬሽን አይሸጥም ብዙ። ሶ ቤዚካሊ ከተሸጠልህም ሰውየው ለትንሽ ጊዜ ስለተቸገረ ነው። ቲዩን እስኪና እኔም እስከዛ ፈልግበታለሁ ይላል። ገባሱ እሱም እስከዛ ሰው ስታገኝ እጠቀምበታለሁ አይነት እንትኑ ስለምንገባ ነው። ኤኒዌይስ ይሄንን ማየት ያስፈልጋል። አራተኛ እና አምስተኛው ዘ ሞስት ፓወርፉል የምላቸው ናቸው። ፕራክቲካሊ ኤቭሪዴይ የምጠቀማቸው ናቸው። አራተኛው ማንበብ፣ መጻፍ እና ማዳመጥ በጣም ወሳኝ ነው። ጎበዝ ኮሚኒኬተር መሆን የምትፈልግ ከሆነ ሶስቱም መቅረት አይችልም። ለምን እንደሆነ ዊክንቶክ ማንበብ፣ መጻፍ እና ማዳመጥ በጣም ወሳኝ ነው። ለምን ካላችሁኝ ማንበብ፣ መጻፍ፣ ማዳመጥ አእምሯችሁንና ቦዲያችሁን ሲንክ ያደርገዋል። አእምሯችሁና ቦዲያችሁ ወይም ደግሞ ማይንዳችሁንና ቦዲያችሁን ሲንክ ያደርጋል። የብዙ ሰው ችግር የእውቀት አይደለም። የብዙ ሰው መከራ እውቀት ማንሶት አይደለም የሚቸገረው፣ ወይም ኮሚኒኬት ውስጡ ያለውን ሀሳብ ማውጣት የሚያቅተው እውቀት አንሶት አይደለም። በደንብ ገብቷል፣ ግን አንዱን ነው የሚያደርገው፣ ወይም ማዳመጥ ብቻ ነው የሱ ስራ። ይሄን የማያደርጉ ሰዎች ምን መሰለህ የሚጎዱት መሰለህ? ኢንፎርሜሽኑ አለ፣ ግን እንዴት አክሰስ ማድረግ እንደሚችሉ አያውቁም። ተረተኛል። ለምሳሌ ስለሆነ ነገር በደንብ ታውቃለህ፣ ግን ይሄ ኢንፎርሜሽን እኮ ዳታ ነው አይደል? ዳታቤዝ ነው፣ የተቀመጠ ነገር ነው አይደል? ያ ዳታቤዝ ቁልፍ ይፈልጋል። ልክ እንደማንኛውም መዝገብ ቤት ሄደ ካላወቅኩ መዝገብ ቁጥር እንዴት እንደሚወጣ አታውጣውም አይደል? ቀበሌ ምናምን ሄዳችሁ የምታውቁ ከሆነ አለው አቀማመጥ አይደል? ኮድ አለው DWX ምናምን የተባለ በዛች ኮድ ነው ሄደ የምታወጣው። እሱን ኮድ ካላወቅከው ኢንፎርሜሽኑን አክሰስ ማድረግ አትችልም። ልክ እንደዛው ጭንቅላታችን ውስጥ ያለ ኢንፎርሜሽንን አክሰስ ማድረግ የምንችለው በቁልፍ ነው። ቁልፎቹ ትሪገሮች ሊሆኑ ይችላሉ አይደለም? ፍሎ እንዲኖረው የሆነ ሀሳብን የሚቀሰቅሱ ነገሮች ናቸው። እነዛን የሚቀሰቅሱ ነገሮች ለምሳሌ እኔ ስለ ስኳር ሳስብ ከስኳር ጋር የተያያዙ እንዳለ ኢንፎርሜሽን ተዘርግፈው እንዲወጡልኝ አክሰስ ማድረግ መለማመድ አለብኝ ጭንቅላቴ። በጣም ብዙ ሰዎች የሆነ ሀሳብ ሲሰጣቸው ሲጨነቁ አይታጣቅም አለቁ ሀሳብ ግን እንዴት አርቲኩሌት ያደርጉት? ለምን? ያንን ዳታ ማውጣት አልተለማመዱም። ይገባል? ማውጣት ደግሞ ስኪል ይፈልጋል። ድጋሜ ይገባል? ማውጣት ስኪል ይፈልጋል። ይህን የምታደርገው አንዱ ስታዳምጥ ኢንፎርሜሽን ይገባል። ምንም ጥያቄ የለውም አይደል? ምንም ጥያቄ የለውም። ስታነብ ኢንፎርሜሽን ይገባል። ኢማጂን ታደርጋለህ። በጣም ኢማጂኔሽን። ስትጽፍ ግን ማውጣት ነው የምትለማመደው ኢንፎርሜሽን። ወይም ከዚህ አይደለም የሚወጣው ስለሆነ ነገር ለመጻፍ ረጅም ሰዓት ነው የሚፈጅብህ። ዩ ስትራግል ሊትራሊ። በጣም ብዙ ነገር አውቃለሁ ብሎ የሚያስብ ሰው ወረቀትና እስክሪብቶ ስትሰጠው ትንሽ ደቂቃ መጻፍ አይችልም። ለምን? አክሰስ ማለት ኢንፎርሜሽን ማለት አክሰስ ማድረግም ስኪል ይፈልጋል። ጭንቅላት ውስጥ ያለውን ዳታ በደንብ አርቲኩሌት አድርጎ አሳምሮ ማውጣት ምን ይፈልጋል? ልምምድ፣ ስኪል ይፈልጋል። ሶ መጻፍ ስትለማመድ ማውጣት ትለማመዳለህ ማለት ነው። ሶ ቤዚካሊ ልትናገር ስትል ስትራግል አታረግ። እንደውም መጻፍ ሞር ስለሚከብድ መጻፍ እንደውም በደንብ አርቲኩሌት ማድረግ ስለሚፈልግ መጻፍ በጣም ኢማጂን ማድረግ ስለሚፈልግ ነገር ለመጻፍ ያ ልምምዱ ካለ ቤዚካሊ ካፍህ የሚወጣው ቃል በደንብ አርቲኩሌት ይሆንና ሀሳብን መግለጽ የሚችል አንዱን እየተናገርክ ኔክስት ሀሳብን ማዘጋጀት እንድትችል ያደርጋል። ሶ this is very powerful። እኔ በየትኛውም መንገድ ብዙ ሰዎችን ለማየት ሞክሬያለሁ። ኮሚኒኬሽን ስኪላቸው አሪፍ የሆኑ ሰዎች አብዛኞቹ ጸሐፊ ናቸው። መጽሐፍ ጸሐፊ ጠርተህ ንግግሩ የሚያስጠላ አጋጥሞ ያውቃል? ሬር ነው፣ በጣም ሬር ነው። ምክንያቱም አርቲኩሌት ማድረግ ይችላሉ። ለምን? ጭንቅላታቸው ውስጥ ያለውን ሀሳብ በጽሁፍ አርቅቀው መጻፍ ከቻሉ በአንደበት መናገር ከብዳቸው። ሬር ነው፣ ሊኖሩ ይችላሉ። አሁን ኦፍ ኮርስ በፍጹም ከሰዎች ጋር ኮንታክት ከሌላቸው ግን ስቲል እነሱም ኢነፍ ትሪገር እና ኢነፍ ምቹ ሁኔታ ከፈጠርክላቸው በደንብ እንደውም ለአንተ አልገባ ይሆናል እንጂ እነሱ የሚያወሩት ወሬ በደንብ ኮሚኒኬት ማድረግ ይችላሉ። የመጨረሻው እንደ ህግም እንደ ሩልም ሁላችንም በየትኛውም መስክ ላይ ያለን ሰዎች እንደ ህግም ልናገረው የምንችለው ስለምታወራው ነገር በቂ እውቀት ያስፈልጋል። ስለምትኖረው ወይም ስለምታደርገው ነገር የምትችለውን ያክል ጥረት ማድረግ አለብህ፣ ለመኖርም ለማወቅም። ይሄ ከሌለ ኤነርጂ፣ ቅድም እንዳልኩት ኢንቴንሽን ጥሩ አይሆንም። ሶ ቤዚካሊ የምታወራውን ነገር ፐርፌክት ላትሆነው ትችላለህ፣ ግን ኤቭሪ ሲንግል ዴይ መከራውን እያየ የሚጥር ሰው መሆን አለብህ። በቃ ምን ለመሆን በዛ መንገድ የሚኖር ሰው ለመሆን መሞከር አለብህ። አለበለዚያ ኤነርጂ ቶንህን ማቻ ያደርገው። ተረተኛ ኤነርጂ የምታወጣው ኤነርጂ የምታወራው ጋር ማቻ ያደርገው። ሶዛት ሰዎች ያንን ሀሳብ መግዛት ያቅታቸዋል። ለምሳሌ አንድ የ20 ዓመት ወይ 18 ዓመት ልጅ መጥቶ ስለ ህይወት ሲመክርህ ብዙም ለማዳመጥ የምትቸገረው ለምን ነው? አያውቀውም። አልኖረውም ብለህ ስለምታስብ ነው። ለምሳሌ እኔ ትዳርን በኮንፊደንስ የማላወራው ለምንድን ነው? ስላልኖርኩት ይቸግረኛል። ከየት ላምጣው? ተረድተኛል? የሆነ ፒውር ኢነርጄቲክ ሆኜ ማውራት አልችልም። ያየሁትን ነው ማውራው በሲስተሮቼ በምናምን። እሱም ካየሁት ሞር ላወራ እችላለሁ፣ ግን ስለማላውቃቸው ሾዎች ሲመጡ በጣም ነው የሚቸገረው። ገባ? ፒውርሊ ምንድን ነው የሚሆነው? የኔ ሀሳብ ማለት ነው ቲዮሪቲካል ነው የሚሆነው፣ ፕራክቲካል አይደለም። ሶ በፍጹም የማትሞክረው፣ በፍጹም ፕራክቲስ የማታደርገው፣ በፍጹም ወደዛ ዳይሬክሽን ለመሄድ የማትጥረውን ነገር ለማውራት ስትሞክር በጣም ነው ስትረግል የሚያደርገው። በጣም ሰዎች ለዛ ነው አይዲያን የማይገዙት፣ ለዛ ነው ከልባቸው ማያዳምጡ ወይም ፎከስ አድርገው ትንሽ ደቂቃ ሰዓት ማሰጡ። ስለዚህ በተቻለ አቅም ስለምታወራው ነገር በትንሹም ቢሆን የሚሞክር ሰው መሆን አለ። ፐርፌክት መሆን ስለማይቻል ማለት ነው፣ ወይም ደግሞ ኤግዛክትሊ ዘ ሴም መሆን ስለማይቻል። የሰው ልጅ እንደዛ መሆን ቢችል ከፈተና ይጸዳ ነበር። ስለሆነ ነገር ስላወቀ የማይፈተንበት ቢሆን
ስለሆነ ነገር ስላወቀ የማይወድቅበት ቢሆን ኖሮ አረ የሰው ልጅ ፐርፌክት የሚባል ደረጃ መድረስ ይችላል ብለን አስዩም ማድረግ ያ ፐርፌክሽን ስለሌለ ግን አትሊስት በእግዚአብሔር ኃይልም በራስህ ማገም ያንን ህይወት ለመኖር የሚጥር ሰው ዴይ ቱ ዴይ እየወደቀ አፈር እየላሰ እየተነሳ አይደለም ተመልሶ ያን ህይወት ለመኖር የሚሞክር መሆን አለበት። ስለ ገንዘብ የምናወራ ከሆነ ለምሳሌ ድንጋይ የሚፍለጥ አይደል ከዛ ባጃጅም ይስራ ከዛ ይደግ የሆነ ነገር ከዛ ይደግ ከዛ ተመልቆ ተነሳ እንዲህ አይነት ሰው ቢመክር ልትሰማው ትችላለህ። ለምን ስቲል እየተፍጨረጨረ ነው። ስቲል በዛ ዳይሬክሽን አሉ አይደል። አሁን በወር እንደዚህ አይነት ብር መስራት፣ በሳምንት እንደዚህ አይነት ብር መስራት፣ በአመት እንደዚህ ዴሊቨሪ እያሉ የሚሰሩ ቪዲዮዎች በጣም ተመስጬ ነው የማያቸው። ለምን ዛት ኤክስፒሪየንስ ፒውር ኤክስፒሪየንስ ነው። ትግላቸውን ነው እያሳዩ ያሉት እየወደቁ የተነሱ ሰው በጣም ኮንተንት ክሪኤተር መሆንም አይጠበቅበትም። የተለየ ኮሚኒኬሽን ለምን ከአንጀት ስለሆነ የምታወራው ኮሚኒኬሽን ስኪል ምን ይሆናል አሪፍ ይሆናል። ምክንያቱም ኢነርጂ በጣም ፓወርፉል ነው ከማ በላይ ከቃላት በላይ ምናልባት በእንትን ሲያስቀምጣቸው 8% እንደው ቢበዛ እስከ 12% ነው ቃል ፓወሩ። ከዛ ውጪ ወደ 90% ካልሆነ ደግሞ 88% የሚሆነው የቦዲ እንቅስቃሴና የድምጽ ሁኔታ ሰዎችን ምን የሚያደርገው ኢንፍሉዌንስ የሚያደርገው ኢንፎርሜሽን እንዲሰሙ የሚያደርገው which is ይሄንን ስጠቀለው ምን ይባላል ኤነርጂ። so energy is more powerful so ኤነርጂ የሌለው ወሬ እንቅልፍ ያስመጣል። እኔ አንድ ጊዜ ምን ሆንኩኝ መሰላችሁ ፖድካስት አዳምጥ ዩዛሊ በ1.5 ስፒድ ነው ማድረገው 1.5 ስፒድ ላይ አደረገውና ነው ማዳምጠው። አንድ ላይ ሳደርገው እንቅልፍ ይመጣል። ለመድኩና ተረታችሁኛል። ሶ ሌላ የፈለኩት የሆነን ነገር ኢነርጂ ሲኖረው ሞር ኢንጌጅ ካረክ እሱን ከለመድክ ከዛ ያነሰ ኢነርጂ በጣም ነው የሚከብድ አክሰፕት ማድረግ ፕሮሰስ ማድረግ። ተረታችሁኛል። አሁን እንደ ኤግዛምፕል የተጠቀምኩት እኔ ሰዓቱን ለመቆጠብ ነበር አላማዬ። አረ የ2 ሰዓት ፖድካስት በ1.5 ሳደርገው በ1 ሰዓት ከምናምን ጨርሶ ይችላል አይደለ? ያንን በማሰብ ነው 1.5 ማድረገው። ግን ያንን በማድረጌ ኖርማል ላይ ሳደርገው እንቅልፍ ይመጣል። ከኔ ፍሪኩዌንሲ ስለሚወርድብኝ ፍዝዝ ያው በራሳችሁ ወይም ደግሞ ከሃይዌይ በመቶ ምናምን የነዳችሁ ወጣችሁ ከተማ ውስጥ ስትገቡ የቆማችሁ ነው ይመስላችሁ። በቃ የቆምክ ሊትራሊ ማለት ነው። ለምን ያኛውን አይምሮ ያኛውን አዳፕት ስላደረገው በፍጥነት መሄዱን አዳፕት ስላደረገው። ኤኒዌይስ ኮሚኒኬሽን ኢዝ በጣም ኤነርጂ በጣም የሚፈልግ ነገር ነው። ስለዚህ ኮሚኒኬት የምታደርገው ሰው ኤነርጂ በደንብ ማየት ለዛም ፊድባክ መስጠት በጣም የሚያስፈልገው። ሆፕፉሊ እነዚህ ነገሮች ሄልፕፉል ናቸው ብዬ አስባለሁ። ከዚህ በፊት አውርተናልባቸዋል። ነቲንግ ኒው አዲስ ነገር የለውም። ግን ስቲል ሁልጊዜም ቢሆን ሪሌሽንሺፓችሁ ላይ ቢሆን ቢዝነሳችሁ ላይ ቢሆን ሽያጭ ሰራተኛ ብትሆኑ ከሰዎች ጋር ኮሚኒኬት ማድረግ ቢኖርባችሁ እነዚህ ነገሮች ኮንሲደር ማድረግ ጥሩ ነው። ከዛ በተረፈ ቻናሉን ሰብስክራይብ አድርጉ። ሆፕፉሊ ሄልፕፉል ናቸው ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።